ቆይ ጋይስ የሆነ ቪዲዮ ሰርቶልኛል። ምንድን ነው ያለው? እስኪ አንድ ድሮ የማውቀው ሰው ኢትዮጵያ እንደሆን ቋንቋ ደወለልኝና ቢዝነስ አይዲያ አለኝ ሾካካ ፋይኖ እኔ አንድ ሰው ስለኔ አውጥቶ እኔን ተሳድቦ ልጁን መመገብ ከቻለ ቆይ ጋይስ አከፍትላችኋለሁ። ጸጥ ብላችሁ አዳምጡ። እሺ ቤተሰብ አዳምጡ። ዝም ብላችሁ እጃችሁን ብቻ እናንተ ቡና እያጨሳችሁ አዳምጡ። ፍርድ ከላይ ነው። ፍርድ ከላይ ነው። እኔን ተሳድቦ ልጁን መመገብ ከቻለ ጋይስ ያልቀረበት ተሳትፋል ብያ እኔ ፈቅጃለሁ። ይስደብ ያውራ ስለኔ እንደፈለገ ማለት ነው። እና አንዳንድ አርቲስቶች ስማችሁ እንደኔ እንደዚህ የተነሳ ያለ እየተጠለጠላችሁ ያላችሁ ሰዎች ብዙ ጠላት ጋይስ፣ አንዳንድ አርቲስቶች ስማችሁ እየተጠለጠለ ብዙ እያሏችሁ ያለ ቶስቶ ሀሳብ በርገራም አይ ጋይስ ነው ያላት። በነገራችን ላይ እናንተ እሷን አታክ ለማድረግ እንዳትሞክሩ። አሁን በጣም እኔ እኮ ጋይስ እኔ እናቴ ትሙትን እመቤቴ ግን ብዙ ጥላት ናት ምናምን ብዙ ጥላት ነው ያላት ምናምን እያለ ያወራት ነው። እኔ በጣም የሚገርመኝ ሌላ ያለች እዚህ ሀገር ላይ ማለት ኢትዮጵያ ሀገር ላይ ሌላ ማትታወቅ ሊያሻለች